Arjoma kan keenya caaloo hammaatti dubbiin bara wajjaalannaa meenu dhiiganii sila akka jaalalaa. ምንም ብትቸገሩ ብትጠፉ ብትጣሉ ምንም ነገር ብትሆኑ ራሳችሁን አጣጥፎ ወዲስ በእናታችሁ በጣም መጥፎ ነገር ነው። ለሞተ ሰው እኮ ምንም አይደለም፣ ግን ላለው ሰው በጣም ከባድ ነውና እናት አባት ያለው ሰው ደግሞ በተለይ እናት በጣም ከባድ ነው በእውነት በጣም ምን እንጃ በቃ እባካችሁ እንደዚህ የምታደርጉ ሰዎች ተው፣ ራሳችሁን ማጥፋት ጥሩ አይደለም። አንደኛ በፈጣሪ ዘንድ የተከለከለ ነውና ከሞትን በኋላ በጣም ችግር ነውና ምንድነው የሞተ ሰው እንደሚለው እንደ ቃሉ እግዚአብሔር እንደሚለው ከሆነ ያው ራሱን ነፍስ የሰጠ እግዚአብሔር ነውና ራሱ ነው ነፍሱን መውሰድ ያለበትና ያቺን ነፍስ በጠፋችሁ በጣም ችግር ነውና ኃጢአት ስለሆነ እባካችሁ እንደዚህ የምታደርጉ ሴቶች በጣም ጥሩ አይደለም። ትዕግስት ያስፈልጋል። አንድ ሰው ዛሬን እኮ ጨለማ ነገ ይነጋልና ሁሌ ደግሞ በቃ ጨለማው አይቀርም፣ አንድ ቀን ይነጋል። ህይወት ደግሞ ሁሌ ፈተና ናት። ሰው እስከሆነ ድረስ ማይፈተን ሰው የለም፣ ሁሉም ይፈተናልና ምንም ቢያጋጥመን በስመ አብ ወወልድ ወመንፈስ ቅዱስ እና የሰይጣን ነው እንጂ እንደዚህ አይነት ነገር ላይ ለመወሰን ጥሩ አይደለም። እንደዚህ የምትወስኑ ሰዎች በጣም ጥሩ አይደለም። እንደዚህ አትወስኑ፣ አትፍረድ ይፈረድብሃል ይላል። ግን ቃሉ እግዚአብሔር ግን መልካም አምላክ ነውና ከእንደዚህ አይነት ነገር የሰውር ሰው ነውና ከእንደዚህ አይነት ይጠብቃችሁ እግዚአብሔር እላለሁ። በጣም ነው የሚያሳዝነው እላችኋለሁ።